ልበሱና እንሂድ እሺ ስላገኛችሁ በጣም ደስ ብሎኛል እሺ ከናንተ ጋር ደግሞ መጫወት ፈልጋለሁ ስለ አካባቢው ትነግሩኛላችሁ እዛች ሜዳዋ ላይ እንሂድና እናውራ አይደል እሺ ታሳዩኛላችሁ ነው አካባቢውን ስለማላቀው ልጆች ምን ይላሉ ሰዓታችን ላይ ነው ያለነው እንግዲህ ዛሬ በወንጪ ሐይቅ ዙሪያ ከሚገኙ ልጆች ጋር ነው ቆይታ የምናደርገው ፏፏቴ ላይ ሲጫወቱ ነው ያገኘኋቸው ይሄው እናንተ ያመጣችሁኝ መንገድ እንግዲህ እንደዚህ ጭቃ በጭቃ አድርጎኛል ስማችሁን አስተዋውቁኝ እስኪ ቀነኒሳማ ጎሳዬ ቀነኒሳ በቀለን ታውቀዋለህ ሯጩን የት ነው የምታውቀው አዲስ አበባ ሄደ ነበር እንደ አዲስ አበባ ሲባል ሰምተህ ነው እሺ ማን ነው ስምህ አንተ ኦብሳ ማን ነው ስምህ አንተ ረቢራ ነው ረቢራ ነው ረብራ ምን ማለት ነው አታውቀውም ረብራ ነው እሺ አንተ ስምህ ማን ነው ለልሳለ እሺ ስንት ክፍል አንተ አራተኛ አንተስ እኔም አንተስ አራተኛ የት ነው የምትማሩት ላይ ነው ሀረወንጪ ላይ የሚባል ትምህርት ቤት አለ እሺ እኔ መጣሁት ከአዲስ አበባ ነው አዲስ አበባን ታውቃታላችሁ ማን ነው የሚያውቀው አንተ ሄደ ነበር ምን አየህ ሄደ ሁሉ ምን ለምሳሌ ደስ ያለ ምንድነው እዛ ሁሉ አለ መኪናም አለ እንትን አለ ምን አለ አምቡላንስም አለ አዲስ አበባ እዚህ የለም እንደ አምቡላንስ አንዳንድ እሺ ሌላ ብዙ ነገር አየህ ወንጪ ግን በጣም ነው የሚያምረው አይደል ከአዲስ አበባ አይደል እሺ ሌላስ ለአዲስ አበባ ለኮፍተር አለ አዲስ አበባ ሄሊኮፕተር አለ እዚህ የለም ሄሊኮፕተር የለም እዚህ እሺ ሌላስ ፎቅሳ ፎቅ አለ አዲስ አበባ ፎቅ አለ እዚህስ ፎቅ የለም እዚህ ደግሞ ተራራ የሚያማምር ተራራ ነው ያለው አይደል ስታድጉ ምንድነው ሆኖ ትፈልጉት ትምህርት ጨርሼ ዶክተር ይሆናለሁ ለምን ፈለከው ዶክተር መሆን አክም ቤት እሰራለሁ አክም ቤት መስራት ደስ ይላል እሺ ሌሊሳ አንተስ ምን መሆን ነው የምትፈልገው ሹፌር ለምን ፈለከው ሰው መጫን ደስ ይላል ሌላስ መኪና መንዳት ትወዳለህ እንዴ ምን አይነት መኪና ነው የምትወደው ሃይሩፍ ሃይሩፍ እንዲኖር ትፈልጋለህ ስንት ብር ነው እንዴ ሃይሩፍ የሚሸጠው ብዙም አታውቀው ግን ሃይሩፍ እንዲኖር ትፈልጋለህ ከዛ እሱ መንዳት ነው እሺ አንተስ ቀነኒሳ ምን መሆን ነው የምትፈልገው በርሲሳ አስተማሪ መሆን ትፈልጋለህ የምን አስተማሪ ህፃኖችን ለምንድን ነው የፈለከው ነው ደስ ይላል እሺ ኦብሳስ ምን ነው መሆን ትፈልጋው ሎፕላ የአውሮፕላን ሹፌር ፓይለት መሆን ትፈልጋለህ በጣም ጎበዝ የት ነው የምትወስደኝ ፓይለት ስትሆን እኔን የት ሀገር ትወስደኛለህ ወደ አዲስ አበባ ኧረ ከአዲስ አበባ ውጭስ አትፈልግም ከየት ወዴት ነው የምትመላለሰው ወደ ውጭ ከወሊሶ አዲስ አበባ ነው ውጭ ከወሊሶ አዲስ አበባ ነው የምትመላለሰው ትምህርት በሌላችሁ ቀን ምን ስራ ነው የምትሰሩት እዚያው ሰው ጋር ረቢራ ምን እንደምትሰራው ከትምህርት ቤት ስትመጣ ትምህርት ቤት ወደ ቤት ከገባ አዎ ስራ ምን ስራ ከብቶችን ልጠብቅ ይሄው ደና ምናምን እሰራለሁ ከብቶች ትጠብቃለህ ስንት ከብት አላችሁ 20 የአንዱ 10 ነው የማን ከብት ነው እኔ ወንድም
10 ነው። እሺ ሌላስ? የኛ ደግሞ 10 ነው። የእናንተ 10 ነው። የወንድምህንም ያንተንም ትጠብቃለህ? ምን ነው? ከብት ምን በሬ ነው ፈረስ ነው ምንድነው? አህያም አለ። በጎችስ? አለ። ፈረስ አለ እንዴ አንተ? ፈረስ ስትጋልብ ቅድም አይቻለሁ አይደል? ማን ነው ስሙ ፈረሱ? ፈረሱ ስሙ ማን? ቡሎ ይባላል። አንተም ፈረስ አለ? ማን ነው ስሙ? ዳባ። አንተስ? ዳማ ነው የሚባለው አንተ? ያንተስ ፈረስ? ጉራቻ። ታድላችሁ ሁላችሁም ፈረስ አላችሁ? አንድ ፈረስ አሰጡኝ። ለኔ አሰጠኝም አንድ ፈረስ? ልውሰድ? ወደ ሰባ ይዤው ልሂድ? እሺ ማንን ነው የምትሰጠኝ? እኔ። ቡሎን? እሺ ዘፈን የሚወድ ሰው ማን ነው ከእናንተ ውስጥ? አቲያ ባላፋ ማጉርጉር ተቀብዬ ሲማልታፋ ዋይ ካዮ ደብሴ ካራላጋ ፈልሜ ኢዳቲ ጉረማኔ ማልታኑ አካታኑ ነምኑኑቲ ማልታና አካታኑ ታና ማልታና አካታኑ ታና ኦሎቢኖ ካራላጋ ፈልማኒ ኢዳቲ ጉረማኔ ማልታኑ አካታኑ ታና ኑቲ ማልታና አካታኑ ታና ቃጫ ጎበዝ አጨብጭቡለት። ሌላ የሚዘፍን ሰው የለም? ያሸልማል ዘፈን ማልጀተረ ጋፉማቺ ኬሱ አካ ጉማንደ ገልተለ ዋዳ ገልቴ ኦሶ ገንደረ ደምቱ ቢይስራ ገራገሌ ማልጀንተረ ጋፋኑ ወልገኙ አካ ጉማንደ ገልተለ ዳቻኔ ካየሮንጋ እንተኙ ሰባቆ ቆዳቲ ኤኙ ኑሲ ወላለ አቲ ኤኙ ሸኪነ ሸኪ አቲ ኤኙ ሸኪነ ሸኪ አሲ ጉጉፍታ አቲ ኤኙ ሸኪነ ሸኪ አቲ ኤኙ ሸኪነ ሸኪ ኑሲ ወላል አቲ ኤኙ ሸኪነ ሸኪ ጎበዝ አጨብጭቡለት ለረቢራ። እዚህ ወንጭን ለማየት ብዙ ሰዎች ይመጣሉ አይደል? እነሱ ሲመጡ እናንተ ምንድነው የምታረጉላቸው? ዱላ ነው ይሸጥ። ዱላ ትሸጣለህ አንተ? ዱላ ትሸጥላቸዋለህ? ስንት ነው አንድ ዱላ የምትሸጠው? 20 ብር። ይሄ ተራራው ምናምን ሲወርዱ እንዲደገፉበት ነው? እሺ አንተስ ምን ታረጋለህ? እኔም እሰጣለሁ። ዱላ ትሸጣለህ? አንተስ? እሰጣለሁ። ዱላ አንተም? እሰጣለሁ። ዱላ ነው የምትሸጡት ሁላችሁ? ፈረስስ? ታከራያላችሁ? ማን ነው ፈረስ የሚያከራየው? አንተ? ስንት ነው አንድ ፈረስ የምታከራየው? 200። እንዴ በጣም ሀብታም ነህ በዚህ እድሜ። በጣም ሀብታም ነህ አይደል? ነህ አይደል? እኮ ስንት ብር አለ አሁን? ስንት ብር አለ? 5000 እያጠራቀምክ ነው? በጣም ጎበዝ። አንተስ ስንት አለ? እኔ 200 አለ። የት ነው የምታጠራቅመው? የት ነው? ባንክ ቤት ውስጥ? አንተስ? 3000 ብር። አንተስ? 200 ነው። 200 የት ነው የምታጠራቅመው አንተስ? ባንክ እየሄድክ የኦሮሚያ ባንክ። ታድላችሁ በዚህ እድሜያችሁ ባንክ አካውንት ከፍታችሁ ብዙ ብር አላችሁ። ምን ልታረግበት አሰብክ ብሩን ታዲያ? ደብተር እስክሪብቶ ምናምን ራሳችሁ ናችሁ የምትገዙት? ቦርሳ ለትምህርት ቤት። ምን ታረግበታለህ ብሩን አንተስ? እኔ ከውጭ ምናምን ቆጮ ሱሪ ትገዛለህ። ሌሊሳስ? ያንተ 5000 ብዙ ነው። ምን ልታረግበት አሰብክ? በቤት ነው የሚሰራው። ቤት ልትሰራበት? እዚህ አካባቢ በ5000 ብር ቤት ይሰራል እንዴ? ይሰራል? መሬት አለ እንዴ? እንዴ ከባለ ሀብቶች ጋር ነው የተቀመጥኩት። ምን ያክል መሬት አለ? ዛፍ አለ። ዛፉ ተሽጦ የሚገባው ብር ያንተ ነው? ረቢራ አንተስ ምን ልታረግበት አሰብክ ብሩ? ለከፍቶች ምን ይገዛሉ? ለከፍቶች ምግብ ትገዛለህ እንዴ? በራስ ብር ነው እንዴ የምትገዛላቸው? ሁሌ በራስ ብር ነው የምትገዛላቸው? ነው ብር ወደፊት ብዙ ብር ሲኖርህ ምንድነው መግዛት የምትፈልገው? ብዙ ብር ሲኖርህ ወደፊት ቤት። የት አካባቢ? ከተማ ውስጥ። እዚህ ወንጪ? ወንጪ ከተማ ውስጥ። ምን አይነት ቤት? ፎቅ። ስንት ፎቅ? አራተኛ። ለምን አራተኛ? ለምን አራተኛ ፈለክ? ዝም ብሎ ነው። ፎቅ ነው ግን የምትፈልገው ሁሌ? ጎበዝ በርትተህ ከሰራህ ትችላለህ አይደል? ገና ካሁኑ እያጠራቀምክ ነው። በጣም ጎበዝ ልጆች። እዚህ ወንጪ የመጡ ሰዎች ወደ ከተማ ወደ አዲስ አበባ ሲመለሱ ምን ይዘው ነው የሚሄዱት? ቆጮ ምናምን። ቆጮ። ሌላስ? ድንች። እሺ። ጎመን። እንደዚህ ነው። ማርም አለ አይደል? ማር የማር ሀገር ነው አይደል? እናንተ ጋር ማር አለ?
አዎ አለ ትሰጠኛለህ? ቤታችሁ እንግዳ ሲመጣ ምን እንደምታቀርቡት ምን ታቀርባላችሁ? የፈለጋችሁ። ከከተማ ወደዚህ የሚመጣ ሰውስ ምን ይዞላችሁ ይመጣ ደስ ይላችኋል? ልብስ፣ ስኳር፣ ቡና። ልብስ፣ ስኳር፣ ቡና። ሌላስ? ሌላስ? እስክሪብቶና ደብተር። እስክሪብቶና ደብተር ስንት ነው የሚሸጠው እዚህ? ደብተርም 50 ብር ነው። እስክሪብቶ አንዱ ደብተር 50 ብር ነው። እስክሪብቶስ? 20 ብር ነው። እስክሪብቶ 20 ብር ነው። እውነትም ከአዲስ አበባ ወደዚህ የሚመጡ ሰዎች ደብተርና እስክሪብቶ ይዘው ይመጣሉ አይደለ? እሺ ጥምቀት እዚህ ይከበራል። የተገናኘ ነውም የጥምቀት በዓል ላይ ነው። እንዴት ነው የሚከበረው ጥምቀት እዚህ ወንጪ? ሁሉም ቀን ይመጣል። እሺ ከመጣ ሰው በጀልባ ይሄዳል። እሺ ይሄዳል። ከዛ ሄዶ ይገባል ወደ ቤት። እሺ ከገባ ከረሜላ ገዝቶ ይገባል። ልጆቹ ይሰጣል። ልጆቹ ደግሞ ይወዛሉ። ለጥምቀት ምን ትላላችሁ? ትዘምራላችሁ? አዎ መዝሙር? አዎ። እስኪ ዘምሩልኝ አንድ